ጓጉቻ አላቅም እውነት ለመናገር ግን ይሄን ሱቅ ከከፈትኩ ጀምሬ እዚህ ቁጭ ስል ይመጣሉ። አንዳንድ ጊዜ በሚመጡ ሰዓት በጣም እረበሻለሁ። ንብረት ነው የፈሰሰበት ብዙ ወጪ አውጥቼበታለሁ እዚህ ሱቅ ላይ ብያዝ ይሄን ንብረት እንደራሱ አድርጎ ሰብስቦ የሚመልስልኝ እንኳን አለ የለም። ማንም ሰው አንዱ ላንዱ ሁሉም በራሱ የራሱ የሆነ ቢዚ የሚያረገው ህይወት አለ። የኔን ጉዳይ አድርጎ ኪሳራ ነው። ግን ሲሳቅ ይሄ ከጊዜ ወደዚህ ጓጓው ቢኖረኝ ቢሆንልኝ ብዬ ተመኘው። አላህ የተመኘሁትንም ደግሞ የሚገባኝን እሱ ስለሚያውቅ የልቤን አላህ ስለሚያውቅ ወላሂ የኔ ከባድ የሚባለውን ነገር አላህ አቅልሎ ደግሞ አሳካልኝ። ሲሳካልኝም ደግሞ በጣም አልተደሰትኩም። ምክንያቱም እኔ ተደስቻ አይቻለሁኝ። በጣም ተደስቼ ስላየሁኝ መከፋቴን ደግሞ አስታውሳለሁ። ያችን የመጣሁባትን መንገድ አረሳም፣ ያችን ችግሬን አረሳም። ነገ ምን ላይ እንደምወርቅ አላቅም። ግን አላህ ሰው እጅ ላይ እንዳይጥለኝ ሰው ከጃ እንዲያረገኝ በምንም መልኩ አላህን እጠይቃለሁና ይሄን ሁሉ ማወራላችሁ እኔ ሲያልፍ ነው ማወራው። እለት በእለቱ እኔ ጥርስ ከባድ ነው። በጥርሴ ነው ሁሉንም ነገር ማሳልፈው። ለብሳለሁ ደህና ነዋሪ መስዬ ውይ ሀቢብቲ ሽኩራን ያ ዑምሬ ወይኔ ቃልዬ በጣም ነው የማመሰግነው ሀቢበቲ። እና ብዙ ሰው ጥርስና ልብስ ብዙ እንደሚደብቅ ማወቅ አለባችሁ። ይሄንን መልእክት ማስተላልፈው እኔ በህይወታችሁ በቃኝ ህይወት መኖር ሰለቸኝ ደከመኝ ለምትሉ ሰዎች እኔ ከኔ እንድትማሩ መገፋት ወይ የኔ ውድ እህት በጣም ኧረ በቃ በጣም ነው የማመሰግነው የኔ ወርቅ። አላህ ያክብርሽ እህት አለሜ በጣም ነው የማመሰግነውና ተስፋ ለቆረጣችሁ ሰው ለተካዳችሁ ለተበደላችሁ አብሽሩ ለማለት ያክል ነው። ማውራት ባለብኝ ሰዓት ነው ያወራኋችሁ እንጂ እልፍ የማይረሱ ጊዜዎችን እውነት ነው የምላችሁ እልፍ የሚባሉ እኔ ከአንድም 3 4 ለሳውዲ አረቢያ ስወልድ ራብ እየተቃጠልኩኝ ደግ ሆንሽ እሰይ ደጋባሽ እየተባልኩኝ እኔ ያሳለፍኩትን በቃል እንዲመግለጽ ይከብዳልና አይዟችሁ አብሽሩ ለማለት ነው። ወላሂ እኔ እንደዚህ ጉረኛ ሴት አይደለሁም ማለት ያሳለፍኩትን ያችን የተራብኳትን ራብ ረስቼ ዛሬ እኮ አልፎልኛል ዛሬ እኮ ሆኖልኛል አለምና መነገድ ለምፈልጉ እኔ በሱቅ ዋጋ በማመጣበት በጅምላ ሰጣቸዋለሁኝ። መስራት የምፈልጉ በሚችለው ዋትስአፕ ላይ 24 ሰዓት መልሳለሁ። በመጨረሻው 58 ቁጥሬ እኔ ነኝ የሚይዘው 29ን ቁጥሬን ደግሞ ወይ በአምስራው ጓደኛ ናት የምትይዘው በዛ ታገኙኛላችሁ። የምችለውን ያህል እየተረዳችሁኝ እመልሳለሁ። እኔ 3 ሳይሆን የ4 ልጆች እናት ነኝ። ኃላፊነት አለብኝ። 4 ልጅ ማለት ቀላል አይደለም። ብዙ ነገር ያስፈልጋቸዋል። እንደዚህ ፊልተር ላይ እንደምታውኝና እንደዚህ እንደምን ሆነልሽ ነበር የምትሉት እኔ በይጋማ አንድ ቀን ጓጉቻ አላቅም።